በአሜሪካ እስራኤልና ኢራን መካከል የተከሰከሰው ጦርነት መላው መካከለኛው ምስራቅ እያናወጠ በሚገኝበት በአሁኑ ወቅት የቀጠናው ሶስት ግዙፍ ኃይሎች የሆኑት ቱርክ፣ ሳውዲ አረቢያና ፓኪስታን ታሪካዊ የጋራ የመከላከያ ስምምነት ተፈራርመዋል። የመካ የጋራ መከላከያ ስምምነት በመባል በሚታወቀው በዚህ ውል መሰረት በሶስቱ ሀገራት መካከል የጋራ የደህንነት ጥላ የተዘረጋ ሲሆን በአንዱ ሀገር ላይ የሚፈጸም ማንኛውም ወታደራዊ ጥቃት በሶስቱም ሀገራት ላይ እንደተፈጸመ ይቆጠራል የሚል ጥብቅ አንቀጽ ይዟል። ይህ ስምምነት ባለፉት 10 ዓመታት በመካከለኛው ምስራቅ የነበረውን የምዕራባውያን የጸጥታ መዋቅር በከፍተኛ ሁኔታ የሚቀይርና አዲስ የፖለቲካና ወታደራዊ ሚዛን የሚፈጥር እንደሆነ ተንታኞች ይገልጸዋል። የአንካራ ሪያድና ኢስላማባድ ስምምነት ድንገት የመጣ ሳይሆን ከጥቅምት 7 2023 የእስራኤል ሐማስ ግጭት ጀምሮ ሲበስል የቆየ ነው። የሁኔታዎች መጥፎ ደረጃ ላይ መድረስ ግን ሂደቱን አፋጥነውታል። የአሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንዱ ነው። በኢራን ላይ የተከፈተው ጥቃትና የኢራን አጸፋዊ እርምጃዎች የባህረ ሰላጤው ሀገራትን ቀጥተኛ ስጋት ውስጥ ጥሏቸዋል። የሆርሙዝ ሰርጥ ቀውስና የባህረ ሰላጤው አደጋም ሌላ ነው። የሁቲዎችና የኢራን ሚሳኤሎች የአሜሪካ ወታደራዊ ይዞታዎችን በሚያስተናግዱት የሳውዲ አረቢያ፣ ኩዌትና ባህሬን መሠረተ ልማቶች ላይ ያረፉ መሆናቸው ሳውዲ አረቢያን ከፍተኛ ስጋት ውስጥ ከቷታል። የእስራኤል ቀጠናዊ መስፋፋት ደግሞ ሌላኛው ምክንያት ነው። እስራኤል የሊባኖስን 1/5ኛ ግዛት መቆጣጠሯንና በሶሪያ ጋዛና ቀጠናው ላይ የምታካሄደው ጥቃት ሶስቱን ሀገራት በእጅጉ አሳስቧቸዋል። የምዕራባውያን ጥገኝነት አጠራጣሪነትም እንደ ምክንያትነት ይነሳል። ሀገራቱ የራሳቸውን ደህንነት በአሜሪካና እስራኤል የኃይል እሽቅድድም ላይ ብቻ ጥለው ማደር እንደማይችሉና የራሳቸው የሆነ ስትራቴጂያዊ ራስን የመቻል አቅም መገንባት እንዳለባቸው መረዳታቸው ነው። ይህ ስምምነት እንደ ኔቶ ሙሉ በሙሉ የተዋቀረ ወታደራዊ ሀብት ባይሆንም የሶስቱን ሀገራት የተለያየና ተለዋዋጭ ወታደራዊ፣ ፋይናንሳዊና ስትራቴጂካዊ አቅሞችን የሚያቀናጅ ነው። ቱርክ የኔቶ ሁለተኛዋ ግዙፍ ወታደራዊ ኃይል ስትሆን እጅግ ዘመናዊ የድሮንና የወታደራዊ መሳሪያዎች ማምረቻ አቅም አላት። ሳውዲ አረቢያ የዓለም ግዙፏ የነዳጅ ላኪና ከፍተኛ የፋይናንስ አቅም ያላት እንዲሁም በመካከለኛው ምስራቅና በሙስሊሙ ዓለም ከፍተኛ የፖለቲካ ተጽዕኖ የምታሳድር ሀገር ናት። ፓኪስታን ብቻዋ የኒውክሌር ጦር መሳሪያ ታጣቂ እስላማዊ ሀገር ስትሆን የበለጸገ የወታደራዊ አቅምና ልምድ አላት። የስምምነቱን ዋና ዋና ክንፎች ስንመለከት በሶስቱ ሀገራት ላይ የሚሰነዘርን ጥቃት በጋራ መመከት፣ በስለላና የደህንነት መረጃዎች በቅርብ ቅንጅት መስራት፣ ሳውዲ አረቢያ በአሜሪካ የጦር መሳሪያዎች ላይ ያላትን ጥገኝነት ለመቀነስ ከቱርክና ፓኪስታን ጋር በጋራ የጦር መሳሪያዎችን ማምረትና ማልማት የሚሉት ይገኙበታል። የኢራንና የእስራኤል ምላሾች ምን ሊመስሉ ይችላሉ? የቴህራን ከፍተኛ አመራሮች ይፋዊ መግለጫ ባይሰጡም የኢራን ፓርላማ አባል ኢብራሂም ራዛኢ በማህበራዊ ሚዲያ ገጻቸው ስምምነቱን ተችተዋል። ሳውዲዎች ከቱርክና ፓኪስታን ጋር በወረቀት ላይ ያደረጉት ስምምነት ደህንነት እንደማያመጣላቸው ማወቅ አለባቸው። ልክ ለዓመታት በአሜሪካ ላይ ያደረጉት ጥገኝነት ደህንነት እንዳላመጣላቸው ሁሉ ሲሉ ጽፈዋል። እስራኤል እስካሁን ይፋዊ መግለጫ ባትሰጥም ስምምነቱን በጥንቃቄ የተከታተለችው ትገኛለች። የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶጋን የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጦርነት ሱሰኝነት የከሰሱ ሲሆን እስራኤል የአሜሪካንና ኢራንን የተኩስ አቁም ስምምነቶች ለማደናቀፍ የምታደርገውን ሙከራ ኮንነዋል። ቀደም ሲል የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክን አዲሷ ኢራን ሲሉ የጠሩ ሲሆን አንካራ አዲስ የሱኒ እስላማዊ አክሰስ በመፍጠር ሳውዲ አረቢያን በእስራኤል ላይ ለማሳደም እየሰራች ነው ሲሉ ስጋታቸውን ገልጸዋል። ይህ የመካ የጋራ መከላከያ ስምምነት በመካከለኛው ምስራቅ ለበርካታ 10 ዓመታት ታይቶ የማይታወቅ አዲስ የቀጠናው ሀገራት ቅንጅት ነው። ቱርክ፣ ሳውዲ አረቢያና ፓኪስታን ያደረጉት ይህ ስምምነት መካከለኛው ምስራቅ በዋሽንግተን፣ ቴልአቪቭና ቴህራን ፍላጎት ብቻ የምትዘወር ሳትሆን የራሷን የጸጥታ መዋቅር በራሷ አቅም የምትወስንበት አዲስ ምዕራፍ መጀመሯን ያበስራል።